ቤተሰብ መጥተዋል እኔ ወደ ሌላ ሀገር ልሄድ ነው ብላናለች እና ትንሽ ነገሩ ገና ያጋባል። ለምን እኔ በጣም የደነገጥኩት እውነቱን ስነግራችሁ ማለት ነው። እና ያው ወደ እናንተ የመጣንበት ምክንያት የትኛውም ነገር ሲገጥመን ወደ እናንተ ቻሌንጆች ምንም ደስታ ሲኖር ወደ እናንተ ይዘን ስለምንቀርብ ነው ብዙ ጊዜ እና ሩታዬም የምትጨምራቸው ነገሮች ይኖራሉ። እንግዲህ አብራችሁን ሆኑና ውብዬም እስክትመጣ ድረስ እንጠብቃታለን። ውብዬም መታ ያሉትን ነገሮች በግልጽ ትነግረናለች እና እንግዲህ ቤተሰቦቻችን ዋናና ዋና የመጣንበት ዓላማ ነገሩን ሰላም ለማድረግ እንሞክራለን። ውብዬም መታ ማለፍ አለብን ብዬ አስባለሁ። እንደኔ እኔም እንደዛ ነው ብዬ ማስበው ማለት ነው። የሚባለው ነገር ሲመጣ በጣም ከባድ ነው። በጣም እኔ ባይለዩ በጣም ደስ ይለኛል። የጠላት ጆሮ ይደፈን። በእውነት የምሬ ነው የምላችሁ እና በቃ እንደ በፊት ነበረ። አይ ውብዬ አሁን የምር እየቀለድኩ ነው በይ ወይንም ሰርፕራይዝ ላደርጋችሁ ነው ወይ ፕራንክ ላደርጋችሁ ነው በይ። የምር ቢሆን ጥሩ ነበር ግን እንደዛ ነው። ምን ተፈጥሮ ነው ከማላችሁ ለመስማማት ለመግባባት በዚህ ልክ የሰው ልጅ እንደዚህ ሊያጨካክነው የሚችል ነገር ምን አለ? ቢያንስ ይሄ ልጅ እንኳን እንትን አይደለም ውብዬ እኮ ቢያንስ አሁን ማለት ነው የምር ውብዬ ነገሩን ግልጽ አድርገሽ እንድትነግሪኝ እንፈልጋለን። ነገሩ ከተጀመረ ቆይቷል። ነገሩን ከጀመረ በጣም ቆይቷል። ግን ደግሞ ልጅ ስላለ በማለት ተላልቅ ይዛለ ነገሮችን ለማለት እንሞክራለን። ግን ደግሞ አንዳንዴ ካቅም ደግሞ ምንድን ነው ቆይ ከዛ በፊት በማላችሁ እንትን ነበር ግጭት ነበር? አዎ ማለት ነው። እንደዚህ ቪዲዮ ላይ እንደምታየው አይነት ሰው አይደለም። እና ታዲያ በጣም ከባድ ነው። ምንድን ነው ቆይ አንድ በዛ ልክ እንትን እንዲያደርግ አይ ውብዬ አሁን ግልጽ አድርገሽ እንድታለቅሽ ምናምን ሳይሆን ያው ያለውን ነገር እኛም እንድንፈታው ነገሩ እና ያውቃል ወደዚህ መምጣትሽን ማያውቅም። መጀመሪያ ስነገርሽ እኮ ሂጂ ብሎኛል። ሂጂ መሄድ ትችያለሽ ብሎኛል። ሂጂ እንዴት? አንቺ ያጠፋሽበት ነገር አለ? መጨረሻ ያው እንደምታየው ፕራንክ ምናምን እንሰራራለን እንደራረጋለን። ቪዲዮ ላይ ግን ደግሞ በቃ ከሴቶች ጋር በብዛት ግንኙነቶች አሉት። ከሌላ ሴት ጋር? አዎ። እና በቪዲዮ እያሳበበ ቤት ድረስ ማውጣት ጀመረ። ይሄ ነገር ደግሞ እንዴት ሆነ ብሎኝ ነበረ። ኦኬ። ግን እሱ መጣው አልቻለም። እንዴት እንደሚውለው በጣም ከባድ ነው። ሁሉ ነገር ትቼ እኔ እሱ ላይ ተቀመጥኩት። ታዲያ ብዬ ልጄን ብዬ ነበር ግን እንዘል። እሺ አሁን ምንድነው ቆይ አማራጭ ብለሽ እንትን ልትያስብ ወዴት ለመሄድ ነው? እኔ እሄዳለሁ። ያው ውጪ ስለነበርኩኝ ኦኬ ተመልሼ እሄዳለሁ። ባባዬን እዚህ እናንተ ጋር ትንሽ ጊዜ አስቀምጬ ቤተሰብ መጥቶ እንዲወስድ አድርጋለሁ። ቤተሰብ መጥቶ እንዲወስድ? በቃ ያለኝ አማራጭ ስለዚህ አሁን ኮንታክት ታለቅሽ ምናምን አይደለም። ስሚ ታለቅሽ አትፈልግም ብዬሽ ልረብሻችሁ ፈልጌ ነው ማለት ነው። ሳላቀርች ሳይገባኝ ቀርች ላይ ሆነሽ በይ። እዛም ያሉ ሰዎች አሁን ያንን ነገር አልተረዱትም። የኔን ስሜት እኔ እየኖርኩበት ያለሁት ገባ ካለ እሱ ሰዎችን ሳይ ሌላ ሰው ነው፣ ቤት ውስጥ ሲመጣ ደግሞ ሌላ ሰው ነው። አሁን ግን የመጨረሻ ደግሞ እሱ ራሱ ወስኖ መሄድ ትችያለሽ ብሎኛል። ያ ማለት ደግሞ ፈቅዶልኛል ማለት ነው። ስለዚህ እኔ ለምን ነው ከእሱ ጋር ማለት ነው እናንተ ማስተካከል ይሄን አንድ ክሬዲት ብቻ እናንተ ጋር ለጊዜው አስቀምጬ ከዛ ቤተሰብ መጥቶ ይወስደዋል እሱ ማለት ነው። እሺ ቢያንስ አንዴ ለአንዴና ለመጨረሻ ጊዜ ብቻ ማለት ነው። እኔ ወብዬሽ የእውነት እንደዛ ለእኔ አመጣጤ ራሱ እዚህ ማለት ነው እንደዛ ለማድረግ አይደለም። በቃ ልጁን አሁን የኔ ቤተሰቦችም ከሰሙ እያስቀሩኛል። ገባ ይሆን የምትፈልጊው ነገር? እኔ ምንም ነገር አልፈልጋለሁ። በድሎኛል እና ያንቺን ንጽህና ለማረጋገጥ የኔ ትዳር መፍረስ አለበት። አንተ የራስህን ንጽህና ለማረጋገጥ እኔ መከራ ታውራሽ ገባ ካደለ ሰው ከጎዳ በኋላ ማለት ነው እንደገና የተደላል ነው የሚወጣው ይኖራል። ቆይ አንቺ ወጣውሽ ይቅርታ በቃ ውብዬ አንቺን ይቅርታ ይቅርታ በቃ አጥፍቻለሁ።